ጥፍርሽን ማሳደግ ፈልገሽ ነገር ግን ጥፍርሽ በዚህ መልኩ እየተሰባበረና እየተሰነጣጠቀ አላድግ ብሎሻል? እንግዲያውስ ይህ ቪዲዮ ላንቺ ነው። በመጀመሪያ ማወቅ ያለብሽ ጥፍርሽ እንዲሳሳና እንዲሰባበር እንዲሁም እንዲሰነጣጠቅ የሚያደርጉት ነገሮች ምንድናቸው የሚለውን ነው። ምን ጊዜም ቢሆን ጥፍራችን እድገቱን የማያቋርጥ ሲሆን ነገር ግን በአንዳንድ ነገሮች ምክንያት ጥፍራችን ስስና በቀላሉ የሚሰነጣጠቅ ብሎም የሚሰባበር ይሆናል። ከነዚህ ምክንያቶች አንደኛው ጥፍራችንን ለረጅም ጊዜ ውሃ ውስጥ የምናቆየው ከሆነ ነው። ብዙ ጊዜያችንን እቃ በማጠብ ልብስ በማጠብ እንዲሁም ሌሎች ከውሃ ጋር በተያያዙ ስራዎች የምናሳልፍ ከሆነ ጥፍራችን ስስና በቀላሉ ተሰባሪ ይሆናል። ከዚህ በተጨማሪም እነዚህ ስራዎች ላይ ለማጽጃነት የምንጠቀመው ኬሚካል በራሱ ጥፍራችን እንዲሳሳ ብሎም በቀላሉ ተሰባሪ እንዲሆን ያደርገዋል። ሁለተኛ፣ በተደጋጋሚ ጥፍራችንን የመንከስ ልምዱ ካለን። በተደጋጋሚ ጥፍራችንን በጥርሳችን የምንነክስ ከሆነ ጥፍራችን በተደጋጋሚ በመነከሱ ምክንያት አቅሙን እያጣ ይሄዳል። ከዚህ በተጨማሪም ጥፍራችንን በጥርሳችን የመንከስ ልምዱ ካለን ጥፍራችን ሁልጊዜም እርጥበት ይዞ እንዲቆይ ስለምናደርገው ጥፍራችንን በቀላሉ እንዲሰበር እናደርገዋለን። ሶስተኛ፣ ጥሩ ያልሆነ የጥፍር ቀለም ማስለቀቂያ። የምንጠቀመው የጥፍር ቀለም ማስለቀቂያ በውስጡ አሴቶን የሚል የኬሚካል ይዘት ካለው ጥፍራችን ደረቅና በቀላሉ የሚሰነጣጠቅ እንዲሆን ያደርገዋል። ስለሆነም የምንጠቀመው የጥፍር ቀለም ማስለቀቂያ አሴቶን ፍሪ ቢሆን ይመረጣል። ጥፍራችን እንዲሰባበርና እንዳያድግ ስለሚያደርጉ ነገሮች ይህንን ያህል ካለን በመቀጠል ደግሞ ጥፍራችንን ለማሳደግ ብሎም ጠንካራ የሆነ ጥፍር እንዲኖረን ምን ማድረግ አለብን የሚለውን እናያለን። አንደኛ፣ ሎሚና የወይራ ዘይት። የሎሚና የወይራ ዘይት ውህድ ጥፍራችንን ጠንካራ ከማድረጉም በላይ ጥፍራችን የተፈጥሮ ወዙን ይዞ መቆየት እንዲችል ያደርጉታል። አጠቃቀሙም አንድ የሾርባ ማንኪያ የወይራ ዘይት ከአንድ የሎሚ ጭማቂ ጋር በመቀላቀል የቀላቀልነውንም ውህድ ጥፍራችን ላይ ለ15 ደቂቃ ያህል ማሸት ይኖርብናል። ይህንንም ውህድ በሳምንት 3 ጊዜ ብንጠቀመው ተመራጭ ይሆናል። ሁለተኛ፣ ነጭ ሽንኩርት። ነጭ ሽንኩርት በተፈጥሮ ጥፍራችን በፍጥነት እንዲያድግ ብሎም ጠንካራ እንዲሆን ያደርገዋል። ስለሆነም አንድ ነጭ ሽንኩርት በማዘጋጀት ያዘጋጀነውን ነጭ ሽንኩርት ልጠን በመፈንከት ነጭ ሽንኩርቱን ለ5 ደቂቃ ያህል ጥፍራችን ላይ በማሸት ጥፍራችን ቶሎ እንዲያድግ ማድረግ እንችላለን። ይህንንም በሳምንት 3 ጊዜ ብንጠቀመው ተመራጭ ይሆናል። ሶስተኛ፣ የቲማቲም ውህድ። ቲማቲም በተፈጥሮ በቫይታሚን ኤ እና በቫይታሚን ሲ የበለጸገ ሲሆን ጥፍራችን ጠንካራ እንዲሆን ያደርግልናል። ብሎም ጥፍራችን በፍጥነት ማደግ እንዲችል ወሳኙን ድርሻ ይወስዳል። ስለሆነም አንድ ቲማቲም በማድቀቅ ወይንም በመፍጨት የፈጨነውን ቲማቲም ውስጥ ጥፍራችንን ለ10 ደቂቃ ያህል በመዘፍዘፍ ከ10 ደቂቃ በኋላም በንጹህ ውሃ በመታጠብ ጥፍራችንን ጠንካራና ረጅም እንዲሆን ማድረግ እንችላለን። ይህንንም ውህድ በሳምንት ከ2 እስከ 3 ጊዜ ብንጠቀመው ተመራጭ ይሆናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።